ኢራን የምድሪቱን ግዙፍ ጦርና የእስራኤልን ኃይል በጋራ መከታ መዋጋት እንዴት ተቻላት? ይህንን ኢራናዊ ችሎታ ሲኤንኤን በጥሩ ቋንቋ ቀንብቦታል። ቺፕ ቱ ፕሮዲውስ ኮስትሊ ቱ ዲፌንድ አጌንስት፣ ለማምረት ርካሽ ለመከላከል ደግሞ የማይቀመስ ብሎ። በእርግጥም ኢራን አያቶላኋም ተገድለው ጄኔራሎቿም ተጓድለው የደደረው ስርዓት እነ አሜሪካን ለመቋቋም ስልት አላጣም። ቁም ነገሩ ርካሹ ምርት ግን ደግሞ ለመከላከል ብዙ የሚያስከፍለው መሳሪያ ምንድነው? ይህንን አስደናቂ ጉዳይ በዝርዝር እንመልከተውና እንገረምበት። Iranians continue to rely on this and many other types of drones, but this one in particular they rely on for several reasons. ኢራን አሜሪካንና እስራኤልን የገጠመችበት ዋና ትጥቅ ድሮንና ሚሳኤል ነው። ለዚህም ሻሂድ 136 የተሰኘውን ድሮን በርካሽና በገፍ አምርታለች። በአንድ ጊዜ በመቶዎች የሚቆጠሩ ድሮኖችንና ባላስቲክ ሚሳኤሎችን በማስወንጨፍ የእስራኤልንና የአሜሪካን መከላከያ ማስጨነቅ ብሎም የመከላከል አቅማቸውን ማዳከም ላይ አተኩራለች። አንድ የሻሂድ ድሮን ለመስራት ከ20,000 እስከ 50,000 ዶላር ብቻ ይጠይቃል ተብሏል። እነዚህን የኢራን ድሮኖች ለመምታት የሚያገለግሉት እንደ ፓትሪዮት ያሉ ሚሳኤሎች ደግሞ በአንድ ጥይት እስከ 4 ሚሊዮን ዶላር ሊያስወጡ ይችላሉ። ይህ ማለት በ4 ሚሊዮን ዶላር 50,000 ዶላርን መመከት ማለት። ይህ ማለት ጥቃት አድራሹ በጣም ርካሽ በሆነ መሳሪያ ተከላካዩን በጣም ውድ የሆነ ሚሳኤል እንዲጨርስ ያስገድደዋል መሆኑ ነው። ኢራን ድሮኖቿን በብዛት ወይም በጅምላ ስለምታዘንብ ተከላካይ ሀገራት ያላቸውን ውድ ሚሳኤሎች በፍጥነት እንዲጨርሱ ያደርጋቸዋል የሚል ስልት አላት። እናም 50,000 ዶላርን ለማምከን 4 ሚሊዮን ዶላር ታስበጅታቸዋለች። በማዕቀብ ውስጥ የምትገኘው ኢራን እነዚህን ድሮኖች የሰራቻቸው በቀላሉ ከሚገኙ የሲቪል ኤሌክትሮኒክስ ዕቃዎች ነው። እናም እና አሜሪካ የማምረቻ ግብአትና ሰንሰለቱን ለመቁረጥም ለመቆጣጠርም አስቸጋሪ ይሆንባቸዋል የሚል ግምት ይዛለች። በዚህም ይህንን ዘገባ እስከምናጠናቅርበት ጊዜ ድረስ ብቻ 2,000 ድሮኖችን ተኩሳ 11 ሀገራትን ደብድባለች። ከዱባይ ኢንተርናሽናል ኤርፖርት እስከ ጀበል አሊ ኤርፖርት ድረስ ኢላማዎች ወድመዋል። ለዚያም ነው የነ መሐመድ ቢን ዛይድ ሀገር ያቺ የምስራቅ አፍሪካና የመካከለኛው ምስራቅ ሽፍቶችን የምታስታጥቀው ኤሚሬትስ መከላከያ አለቀብኝ እያለች አለቆቿን ድረሱልኝ ስትል የተደመጠችው።